በመንግስቱ ዙፋን ከሚጋደም ከፈርዖን በኩር ጀምሮ በወፍጮ እግር ስር እስከምትተኛ ምርኮኛ ባሪያ በኩር ድረስ እስከ ከብቱ በኩር ሁሉ በግብፅ አገር በኩሩ ይሞታል አለ እግዚአብሔር። ወይከውን ጽርሐ አብይ በኩሉ ምድረ ግብፅ። ከዚህ ቀድሞ እንደዚህ ያለ ተደርጎ የሚያውቅ እንግዲያም ወዲህ እንደዚህ ያለ የማይደረግ ብዙ ጩኸት በግብፅ አገር ሁሉ ይደረጋል አለ እግዚአብሔር። አንድም ነቢዩ ሙሴ በግብፅ በኩሩን ይሞታል ከዚህ ቀድሞ ተደርጎ የሚያውቅ ጩኸት ይደረጋል አለ። ወለኩሉ ደቂቀ እስራኤል ከልብ ጥቀ በእስራኤልና በግብፃውያን መካከል እግዚአብሔር ተአምራት አድርጎ የሚመሰገነውን ምስጋና እንድታውቅ። አንድም እግዚአብሔር በእስራኤል በግብፃውያን መካከል ተአምራት አድርጎ እንዲመሰገን ልታውቅ። ከሰው ጀምሮ እስከ ከብቱ ድረስ የእስራኤል ልጆች ሁሉ ግን ውሻ በመምላሱ እንኳን አይልሳቸውም አለ። የውሻ ምላሱ ልዝብ ነው፣ ጥቂትስ እንኳን መከራ አይመጣባቸውም ሲል ነው። ወይ ወረዱ ለኩሎሙ ለደቂቅ ሀቤ ወይ ሰግዱ ሊተ ወይ ብሉኒ ጻ አንተ ወሕዝበከ ይዜ እምዛ ምድር ወምድረዝ ወወፃ ሙሴ ማህበ ፈርዖን በመዓት። ይህ ይመጹ ሲል ነው። በዚያ ወራት የእስራኤል ልጆች ሁሉ ወደ እኔ መጥተው ለእኔ ይሰግዱልኛል። ዛሬ ከዚች ሀገር ከግብፅ ወገኖች እናንተ ውጡ ይሉኛል። ከዚያ በኋላ ከግብፅ እስራኤልን ይዤው እወጣለሁ አለ እግዚአብሔር። አንድም ነቢዩ ሙሴ በተገለጠለት ትንቢቱ የእስራኤልን ልጆች ሁሉ ወደ እኔ ይመጣሉ፣ በእኔ ትንቢት በእኔ መልእክት አምነው ለእግዚአብሔር ይሰግዳሉ። ወገኖችም አንተም ዛሬ ከዚች ሀገር ከግብፅ ውጣ ይሉኛል። ከዚያ በኋላ ወገኖቹ እስራኤልን ከግብፅ አወጣቸዋለሁ አለ። ሙሴ አወጽኦም ብሎ ነበር። ወወፃ ሙሴ የተላለፈ ነው። አመሪከ ገጼውን ከመሪኩከ ዳግመ ትመውት ቢለው ሙሴ ከፈርዖን ፊት ተቆጥቶ ወጣ። አንድም ከመሪኩከ ዳግመ ትመውት ብሎ ፈርዖን ቢቆጣው ሙሴ ከፈርዖን ፊት ወጥቶ ሄደ።